በዛሬው ቪዲዮ ስለ ፍሬመር ኢንትሮዳክሽን እንዲሆን የሆነ ያክል ኢንፎርሜሽን እሰጣችኋለሁ እና በመጨረሻም አንድ ትንሽ ነገር ይኖረናል በኤግዛምፕል እያሳየው አስረዳችኋለሁ ማለት ነው። ሶ ፍሬመር ኖ ኮድ ዌብሳይት ቢልደር እንትን ነው ፕላትፎርም ነው እና ይህም ፕላትፎርም የራሱ የሆነ አፕም አለው እና በዌብም መጠቀም ትችላላችሁ፣ ብራውዘር ላይም መስራት ትችላላችሁ እና አፕም አላቸው እና ምንድነው እንደ ዩአይ ዩኤክስ ዲዛይን ሆኖ ግን ይሄ ቀጥታ ዲዛይናችሁን ፐብሊሽ ማድረግ ትችላላችሁ። ሶ ከነ ፊግማ ምናምን የሚለየው ይሄ ቀጥታ ፐብሊሽ ማድረግ መቻላችሁ ነው ማለት ነው። ሶ እንደ ዩአይ ዩኤክስ ጀስት ድራግ ኤንድ ድሮፕ እያደረጋችሁ የራሳችሁን የሆነ ዲዛይን እየሰራችሁ ከዛ ቀጥታ ነው ፐብሊሽ የምታደርጉት ማለት ነው። የራሳችሁን ዶሜን ኔም ምናምን አስገብታችሁ ከስተም ዶሜን አስገብታችሁ ቀጥታ ፐብሊሽ ታደርጋላችሁ ማለት ነው። ስለዚህ ወደ መጀመሪያው ነገር ስንጀምር ሳስተዋውቃችሁ አፑን አንዳንድ ነገሮች አሁን እዚህ የቶፕ ባሩ ላይ ምን አለ ኢንሰርት የሚል አለ። አንድ ፋይል አዲስ ፋይል ክፈትና ላሳያችሁ። በመጀመሪያ ይሄ ነው የሚጠብቃችሁ። ከዛ በኋላ ምን አለ ይሄን ስትነኩት ከአዲስ ስለሆነ ነው ይሄ እዚህ ጋር ያሉ ዝርዝሮች አሉ፣ በዚህ ጋርም ዝርዝሮች አሉ። በቶፕ ባሩ ደግሞ ኢንሰርት እንብላለን። ኢንሰርት የተለያዩ ፔጆችን ሴክሽኖች ላይ እንደዚህ አይነት ሴክሽኖችን የአንድ ፔጅ የተከፋፈለ ነውና እነሱ ሴክሽኖችን ምናምን ናቪጌሽን ላይ ሆም ፔጅ ምናምን ተብሎ የሚጻፈው ሎጎ የሚጻፍበት የሚቀመጥበት ምናምን ብዙ ነገር ነው ያለው። ላይክ ብዙ ጀስት ድራግ ኤንድ ድሮፕ ስለሆነ ብዙ ኮምፖነንቶች ይኖሩታል። ሌአውት ደግሞ ፍሬም ሮ ላይክ ፍሬም ማለት እንደዚሁ አሁን እንደሚታየው ቦክሱ ማለት ነው፣ እንደሱ አይነት ነው። ከዛ በኋላ እሱ ላይ ፍሬም በፍሬም እየደራረባችሁ ኢሜጅ እየጨመራችሁ ቪዲዮ እየጨመራችሁ ዌብሳይት ይመጣላችኋል ማለት ነው። the whole concept ምንድነው? ዌብሳይት ሲባል የሆነ በቦክስ ላይ ቦክስ የተደራረበ ነገር ነውና አሁን ለምሳሌ አንድ ሳይት አለ ፊግማ ላይ አለ። ጀስት ስክሪንሾት አንስቼው ነው። ይሄም እንደ በፍሬመር የተሰራ ነው። ይሄንን ብታዩት እንደ ኤግዛምፕል እንዲሆን ላይክ በቦክስ የተከፋፈለ ነው። the whole ይሄ ፓርት አለ። ይሄ ፓርት እቺኛው ቦክስ ናት። እነዚህ እንደ ቦክስ እንኳን ባለቁጥራቸው ያው እንትን ናቸው፣ ፎንት ናቸው። የራሳቸው የሆነ ፍሬም ይዛሉ ማለት ነው። እቺ ቦክስ ናት፣ እቺም የራሷ ቦክስ ናት፣ እቺም የራሷ ቦክስ ናት። እያንዳንዱ ቦክስ ናቸው ላይክ እንደዚህ ማለት ነው። ይሄ ፍሬም ነው የሚሆነው። እዚህ ጋርም የራሱ ይኖረዋል። something like this ማለት ነው። ከዛ በኋላ በሌአውት የራሳቸውን ሌአውት ይኖራቸዋል። በዛ ይከፋፈላሉ ማለት ነው። ርቀታቸውን በራሳችሁ ወስናችሁ እንትን ትላላችሁ እና እንደዚህ ነው ኮንሰፕቱ። እያንዳንዱ ቦክስ ነው። ሶ ምንድነው ስንጀምር አሁን ለምሳሌ ኢንሰርት አልኩ። አንድ ፔጅ ማውጣት ከፈለኩ አድ ፔጅ ትላላችሁ።
like it's a very simple stuff like ቁጭ አደረኩት ማለት ነው አንድ ፔጅ። አሁን ይሄንን ኤዲት ማድረግ እችላለሁ ምናምን ማለት ነው። እሺ like እያንዳንዱ ፍሬም ነው ፍሬም አሁን ፍሬም ነው ራሱ የቻለ ፍሬም። ይሄን በፍሬም ነው የተቀመጠው። ይሄ the whole አንድ ሴክሽን ነው የአንድ ፔጅ አንድ ሴክሽን ነው ማለት ነው። ሶ ከና አዲስ ስንጀምር ከና አዲስ ስንጀምር በመጀመሪያው ፍሬም ነው የምናስገባው። አድ ፍሬም ማለትም ይቻላል ኦር ኮንትሮል ኤፍ። ከና አዲስ ስንጀምር በመጀመሪያ ፍሬም እናስገባለን ኦር ሾርት ከቱ ኤፍ ማለት ነው። ግን አንድ ፍሬም አስገባን ማለት ነው። አሁን እዚህ ጋር የፈለግነው ነገር እናስገባለን ማለት ነው። ፎንትም ይሁን የፈለግነው ነገር ደን እዚህ ጋር በመጀመሪያ ምንድነው ማሰብ ያለብን ዌብሳይታችን ሪስፖንሲቭ ነው ወይ የሚለውን ነገር ማየት አለብን እና ፖዚሽናቸው ምናምን መታየት አለበት። ብዛት ጊዜ ኮድ የተደረጉ ዌብሳይቶች እዚህ ኢትዮጵያ ውስጥም ያሉ የሆነ ጥርት ያለ ነገር የለም። ስልክ ላይ እና ፒሲ ላይ ምናምን የሚኖራቸው ቪው የተለያየ ነው እና መለያየቱ ይሁን ችግር የለውም። ግን የሆነ አላ ወጣ ገባ ያለ ነው፣ ጽሁፍ ይጠፋል በመሃል ምናምን የሆነ ከስክሪን ውጭ ይሆናል ምናምን ብዙ ብልሽት አለው ማለት ነው። እሱን ፊክስ ለማድረግ ሪስፖንሲቭ መሆኑን ማረጋገጥ አለብን ማለት ነው። እዚህ ጋር ፖዚሽኑን ስናይ የዚህን ዴስክቶፕ ነው አይደል? አሁን ይሄ ስልክ ላይ ኦር ታብሌት ላይ ሲሆን በትንሽ አነስ ባለ ፒክስል ሲሆን ምንድነው ዊድዙን ነው ማየት ያለብን። አሁን ሄይቱ ይሄን ያህል እንትን ላይ ይችላል። ምን እናደርጋለን? ሪላቲቭ እናደርገዋለን። ከዛ በኋላ አሁን ይሄ ወደ ጎን ያለውን 95% እንበለው። አሁን 95% ስለሆነ 95% እንዲሸፍን ማለት ነው። ከዛ በኋላ አሁን ይሄን ስንጎትተው ወደ ውስጥ ኦልዌይዝ 95% ነው የሚሆነው ማለት ነው። ዊድዙ ካለው የዴስክቶፕ እንትን ማለት ነው። ኦልዌይዝ 95% ነው የሚሆነው። ሄይቱ ደግሞ ሪላቲቭ አናደርገውም። ወደ ጎን ያለውን ነው እንትን ምነው ቪው ፖይንት እናድርገው። ዴን 100 ቪኤች ማለት ነው። ሁልጊዜ እንደዚህ ይሆንልናል ማለት ነው። የቋሚ ይሆናል ማለት ነው። ቪው ፖይንት ማለት እንደዚሁ ማለት ነው። ላይክ በ100 ቪኤች ይቀመጥልናል ማለት ነው ለዌብሳይት ቪወሩ ማለት ነው። ይሄንን አየን። ሌላው ደግሞ ብሬክ ፖይንቶች ናቸው። እነዚህ ብሬክ ፖይንቶች ምንድናቸው? ወደ አሁን ይሄ ያለው ዴስክቶፕ ላይ ነው። ወደ ታብሌት ላሳያችሁ። ታብሌት አለ እና ፎን አለ። አሁን እንደምታዩት ነው። ሪስፖንሲቭ ዌብሳይት ሲባል ልክ እንደዚህ ነው። ሁሉም ላይ የሆነ ጽድት ያለ ነገር እንዲታይ ማድረግ ማለት ነው። ሁሉ ጊዜ አይደለም ሪላቲቭ የምንጠቀመው። ማንጠቀምባቸው ጊዜዎች አሉ፣ ግን ተመራጭ የሚሆነው ሪላቲቭ ነው።
ሌላው ስለ ስፔሲንግ ምናምን እስቲ እና አሁን እዚህ ጋር ሌላ ፍሬም አድ እናድርግ። ከዛ በኋላ ይሄንን ምን እንለዋለን? ሌአውት እናወጣለታለን። ሌአውት ቅድም እንዳልኳችሁ ስርዓት ባለው መልኩ እንዲቀመጥ ማድረግ ነው። ውስጥ ያሉት ፍሬሞች እነዚህ ማለት ነው። ሶ ሌአውት ስናስቀምጥ ምን ይሆናል? ሁለቱም ይደረደራሉ ማለት ነው። ባይ ዲፎልት እንደዛ ስለሆነ ነው። ሶ ወደ ጎን ስናደርገው ወደ ጎን ይዘረጋልናል ማለት ነው። ግሪድ ሲሆን በእንደዚህ አይነት መልኩ ይቀመጣል። ሶ በመሀላቸው ያለው ስፔሲንግ ትክክል ነው ማለት እኩል ነው ለሁሉም። ከላይና ከታችም ያለው እኩል ነው። አሁን ምን ማድረግ ይቻላል? እቺን ፖይንት አለቻ ይዘን ወደ ጎን ስናደርገው እኩል ሊያጠጋጋ ይሄዳል ማለት ነው። ሶ ሌላው ደግሞ ሴንተር ላይ ማድረግ ይቻላል። መሀልን በሁሉም አቅጣጫ ያለው ርቀታቸው እኩል እንዲሆን ከመጨረሻው ስታርት እና ኤንድ ስፔስ ቢትዊን ያ በመሀላቸው ያለውን ማስፋት ነው። አሁን እዚህ ጋር እንትን እያለ ይመጣል ማለት ነው። እሺ እየተለያየ ይመጣል። የዚህና የዚህ ማለት ነው ልዩነት ያመጣል። አሁን እስቲ ሪላቲቭ እናድርገው። እየተስተካከለ ነው። እሺ ሪላቲቭ ሲሆን ሪላቲቭ 29 ይህንን ተመሳሳይ እናድርገው። ቪው ፖይንት ስናደርገው እንደዚህ ይሆናል ማለት ነው። እሺ ተመሳሳይ ሆነ ማለት ነው ሁሉ like it's just so simple። አሁን የዚህንም ሌአውት ማውጣት ይቻላል። ምን አድርጎ ማውጣት ይቻላል? ከዚህኛው ላይ ሌሎች ፍሬሞችን ጨምሮ ሌአውት እንድናወጣለት ማድረግ ይቻላል ማለት ነው። ሌላው ነገር ደግሞ ቴክስት አድ ማድረግ ነው። ሶ ቴክስት አድ ያውን አድ እንትን ይላል። አሁን እዚህ ላይ ቴክስት አድ ስናደርግ ወደ ቴክስት ታቡን በተን እንመጣለን። ከዛ በኋላ ኦር ሜቢ ቲ ብለንም እንትን ማለት እንችላለን። ሶ የሚበቃንን ያክል እንደዚህ እናደርጋለን። ከዛ በኋላ እንጽፋለን something ሰራይመር ብለን እንጽፋለን። ከዛ በኋላ እዚህ ጋር ወደ ታች ስንወርድ ሳይዝ የሚላለ የእንትኑ ነው ያስገባነው የቴክስት ስፔስ ነው። ኢፌክት ምናምን ማስገባት ይቻላል። ኦቨርሌይ ከላይ የሚገባም ማስገባት ይቻላል። ላይክ የሆነ ጨለም ብሎ ከላይ የሚደረብ ነገር ማለት ነው። ጀስት ታቡ እያለ የዛኛው የዌብሳይቱ ታቡ እያለ ከላይ የሚገባ ነገር ከርሰሯን ማስተካከል ትችላላችሁ። ስታይልም አለ። አንዳንዱ ትራንስፎርም ማድረግ ትችላላችሁ በ2D 3D እና ወደ ቴክስቱ ስንገባ ስታይልም ይላል። እዚህ ጋር በሰፊው እናወራበታለን። ይሄን ለጊዜው እንተው። ከዛ በኋላ ፎንት አለ። ፎንት የፈለግነው መመረጥ እንችላለን። ከዛ በኋላ ለጊዜው እናደርገው እና ዌይት ምናምን እናስተካክላለን። ከለር እሺ፣ ሳይዝ
እሺ ከዛ በኋላ ሌተር አለ። ሌተር በመሃላቸው ያሉ ርቀት ማለት ነው። እንደዚህ ያደረግን ማራረቅ ይቻላል። ፒክስል ማድረግ ይቻላል። የሆነ ያክል ፒክስል ማለት ነው እንዲርቅልን ምናምን። አላይመንቱንም ማስተካከል ይቻላል። በመሃል ያለው ስፔስ ማለት ነው። እቺ ቦክስ ትታያቸዋለች። መጀመሪያ ቲ ብለን እንደዚህ ያደረግነው ቦክስ ማለት ነው። እንደዚህ ያደረግነው ይሄ ቦክሱ ውስጥ የሚኖረውን አላይመንት ነው የምታስተካክሉት ማለት ነው። ሶ እዚህ ጋር መሀል ላይ ማን ነው ፉሊ እንዲወስድ ማድረግ ትችላላችሁ። አሁን ብዙ ቴክስት ስትጽፉ የሆነ ፓራግራፍ ምናምን ካስፈለገ እዚህ ጋር መታችሁ ነው የምታስተካክሉት ማለት ነው። መሀል ላይ ይሁን ወደ ላይ ይሁን እንትን ከላይ ይሁን ከስር ይሁን ማለት ብቻ እንደዚህ አድርጋችሁ ነው ፓራግራፎቻችን ምናምን የምታስተካክሉት ማለት ነው። ሶ በተኖችን ኦር እንትኖች ላይ ሄሮ ሴክሽን ላይ መጀመሪያ የሚኖረው እንትኖች ላይ የፔጁ የሆም ፔጁ ሴክሽን ላይ ምናምን እንደዚህ ትልቅ አድርጋችሁ መጻፍ ይችላላችሁ። እንደገና ደግሞ ምንድነው ያለው በተኖች ምናምን ሲሰሩ እንደገና ደግሞ ምንድነው ያለው በተኖች ሌላው ደግሞ በተኖች ምናምን ሲሰሩ ፍንልና ሌላው ደግሞ በተኖች ምናምን ሲሰሩ ከዛ በኋላ ምን ማድረግ ይቻላል? እቺ እንትኗን ያው ጀስት ለእንትን ለውበት ከዛ በኋላ ይቻላል። እቺ እንትኗን ቲ እንልና ያው ጀስት ለእንትን ለውበት ቴክስት ላይ ቲ እንልና ምን እንለዋለን? ስታርት ቴክስት ላይ ምን እንለዋለን? ስታርት ከዛ በኋላ መቀነስ ስታርት ከዛ በኋላ ሳይዙን እንቀንሰዋለን ማለት ነው። መቀነስ በዛው ልክ እንዲመጣ ከዛ በኋላ አላይመንቱን መሀል ላይ እናደርገዋለን። በዛው ልክ እንዲመጣ ከዛ በኋላ አላይመንቱን መሀል ላይ እንደዚህ ማድረግ ይቻላል ማለት ነው። እንደዚህ ማድረግ ይቻላል ማለት ነው። ሶ ይሄ ነው የሴክሽን እና ማን የፍሬም እና የፎንት ሶ ይሄ ነው የድብልቅ ሴክሽን እና ማን የፍሬም እና ሶ ዘን በእንትን ፖዚሽኑን ምናምን ስናስተካክል ደግሞ አሁን እዚህ ጋር የተበላሽ ነገር አለ። ሶ ይሄንን አሁን እዚህ ጋር የተበላሽ ነገር አለ። ሶ ይሄንን መሀል ላይ እናደርገዋለን። እዚህን ፖዚሽን ማለት ነው እንደምታዩት መሀል ላይ እናደርገዋለን። እንደምታዩት እንትኑን ብናንቀሳቅሰው ማለት ፖዚሽን ብንለውጠውም ይሄ ዴስክቶፑን ኦር ታብሌቱን ብናንቀሳቅሰው ማለት ችግር የለውም ማለት ነው። መሀል ላይ ይቆምልናል ማለት ይቀመጥልናል ማለት ነው። ላይክ ነው ይሄ መሀል ላይ ነው። እዚህ ጋር መሀል ችግር የለውም ማለት ነው። መሀል ላይ ይቆምልናል ማለት ነው። ሶ ብሬክ ፖይንቶቹ ላይ እየሄድን ሳይዛቸውን ማሳነስ ነው ማለት ነው። አሁን ይሄንን ሶ ብሬክ ፖይንቶቹ ላይ እየሄድን ሳይዛቸውን ማሳነስ ከዛ አላይመንቱን እናስቀምጠዋለን ማለት ነው። እንደዚህ እናደርጋለን ማለት ነው። ከዛ አላይመንቱን ብሬክ ፖይንቶቹ ላይ እየሄድን እናስተካክላለን። የበተኗን ደግሞ አሁን የሰራናትን ብሬክ ፖይንቶች ላይ እየሄድን እናስተካክላለን። አሁን ይሄ ተስተካክሏል። የበተኗን ደግሞ አሁን የሰራናትን ምንም ችግር የለበትም። አሁን ይሄ ተፈለግን ግን ምንም ችግር የለበትም። መሀል ላይ እናደርገዋለን እንትና ፍሬሟን ማለት ነው። ከዛ በኋላ መሀል ላይ ያው ፊክስድ ያው ሪላቲቭን ማድረግ ይቻላል። ሪላቲቭ እንደዚህ በኋላ እቺን ያው ፊክስድ ይሆናል ማድረግ ይቻላል። ከዛ በኋላ ነው ይሄንን ፊክስድ ይሆናል። ፊት ኮንቴንት ይሆናል። ነው ይሄንን ፊት ኮንቴንት ይሄን ጀስት ሪላቲቭ ማድረግ ይቻላል። ፊክስድም ማድረግ ይቻላል። ፊት ኮንቴንት
ስለዚህ ሪአክቲቭ ማድረግ ይቻላል፣ ፊክስድ ማድረግ ይቻላል። ይሄንን ስናየው ምን ይሆን እንላል? እንደዚህ ይሆናል ማለት ነው። ምን ይሆን እንላል? እሺ እንደዚህ ይሆናል ማለት ነው። እሺ በዴስክቶፕም በታብሌትም በስልክም ማለት ነው ሪስፖንሲቭ የሆነ ስራ ሰራን ማለት ነው። ዲያደር ሲንግዝ ኢሜጅ ማስገባት ነው። አሁን ደግሞ ኢሜጅ እንዴት እናስገባለን የሚለውን እኔ በመጀመሪያ ምንድነው ሌአውት ላይ ቀጥታ ሽፍት አይን ለክተን ወይ ደግሞ እዚህ ጋር መተን ልናስገባ እንችላለን። ለምሳሌ እንደዚህ አደረኩ። ከዛ በኋላ እዚህ ጋር ኢሜጅ ይኖራል ማለት ነው። የምናስገባውን ኢሜጅ የት ገብተን እናያለን። ወደታች ስክሮል እናደርግና ፊልም የምትለው ላይ ኢሜጅ አለች። ከዛ ቹዝ ሚል ይመጣልናል። ከፋይላችን ላይ ወስደን እንትን እንላለን። ኦር ደግሞ ፕለጊን አሉ። ፕለጊኖቹ ምንድን ነው የሚያደርጉት? እዚህ የምንሰራው ስራ ላይ ኤክስተርናል የሆነ አጋዥ ነገር ናቸው፣ ከአፑ ከሚሰጠው ሰርቪሶች ውጭ ማለት ነው። ሶ እንደ ኤክስቴንሽን ነገር ናቸው። ጀስት እንትን እንላቸዋለን። አሁን እዚህ ጋር ብዙ አማራጮች አሉ ማለት ብዙ ኤክስቴንሽኖች አሉ፣ ፕለጊኖች አሉ። ሪሙቭ ባክግራውንድ ሪሙቨር አለ እና ኢሜጅ እንትን የሚሉ ናቸው። እነዚህ ኢሜጅ የሚሰጡ ናቸው። ስፕላሽ ላይ እንገባለን። ስፕላሽ ሞር ይሻላል። ከዛ በኋላ ምን አለ አንድ ኢሜጅ እንመርጣለን። መረጥኩ። ሰው ቀጥታ አስገባልን ማለት ነው። ሰው እንደፈለገ አድርገን እንጠቀማለን ማለት ነው። So then ሌላው እዚህ ጋር ኦቨርፍሎ ትንሽ ቆይተን የምናየው ይሆናል። ራዲየሱንም የእንትኑን የኮርነሩን እንትን ራዲየስም መቀነስ መጨመር ይቻላል። ጤና አሁን ስከር ማድረግ ይቻላል ማለት ነው። ላይክ እንደ ማነው ስሙ ላይክ እንደ ሂሮ ፔጅ ሂሮ ሴክሽን ላይክ እንደ ሂሮ ሴክሽን እዚህ ጋር ማድረግ ይቻላል። just like this አሁን እዚህ ጋር አድርገን ከዛ ወደ ጀርባ መላክ እንችላለን። ምንድነው ወደ ጀርባ ኦፕን ብራኬት ኦፕን ስኩዌር ብራኬት በሱ እና በክሎዝድ ስኩዌር ብራኬት መዝጋት ወደ ኋላ ማድረግ እና ወደፊት ማድረግ ይቻላል። ሶ የዚህን ደግሞ እንትን መቀየር ይቻላል። ሪላቲቭ ማድረግ ይቻላል። ሶ ዜን እንዲለዋወጡ ማለት ነው። ከእንትኑ እኩል ከብሬክ ፖይንቱ እኩል እንዲሆን ማለት ነው። ሶ ዜን እዚህን ከለር እንቀይረውና ቴን እንደዚህ ይሆናል ማለት ነው። ስታርት የምትለው በተናለች then everything is ready like sting እስካሁን ምንም ኮድ አልተጠቀምንም። ከዛ በኋላ ምንድነው የሚኖረው? ቀጥታ ፐብሊሽ ነው የምናደርገው። እዚህ ላይ የሚኖሩ ሴቲንጎች አሉ። ስለሱም
የምናነሳ ይሆናል በአንድ ቪዲዮ። ዶሜን አድ እናደርጋለን። ከዛ በኋላ ይህን አፕዴት ካደረግነው በኋላ የሆነ የለወጥነው ነገር ካለ አፕዴት ስንለው ሙሉ ለሙሉ ይለወጥናል ማለት ነው። አሁን ይሄ ጀስት ሊንኩን የምሰጣችሁ ጀስት ታገኙታላችሁ ማለት ነው። የሆነ ብራውዘር ላይ እንትን ጽፋችሁ ማለት ነው። ሊንኩም እንትን ብልላችሁ አሁን ይሄንን ስታርት የምትለዋን ከሆነ ሊንክ ጋር እናገናኛታለን። ብዙ ፕሮሰስ አለ አሁን እንደነዚህ አይነት ሳይቶች ሲሆኑ ማለት ነው። ሰሪዲ ኦብጀክቶችን መጨመር ይቻላል። ላይክ ብዙ ነገር አለን። ስለነሱ በቀጣይ ቪዲዮዎች የምናነሳ ይሆናል። መልካም ጊዜ።